የሰርጌ ቀን የሰርጋችን ፎቶ ያለበት ይሄ መፈረሚያው ለእንግዶች እየዞረ ነበርና ሁሉም እንግዶች እየፈረሙ መልካም ምኞታቸውን እያሰፈሩ ነበር። ኋላ እኔ ጋር ሲመጣ አንድ ጽሑፍ አየሁኝ። መልካም ድህነት ይላል። ብልግና አይደል እንዴ? ደግሞ ጽሑፉን ጠንቅቄ ያውቀዋለሁ። እንዴት እንዲህ ይባላል? ያው የእርሱ ነው። ለአመታት ፍቅረኛ የነበረው የያሬድ እጅ ጽሑፍ ነው። ምን አለበት ጸባዩ ልክ እንደ እጅ ጽሑፉ ቢያምርላለሁ። አፈቅረው ነበረ። ያው እሱም ያፈቅረኝ ነበረ ወይ ይመስለኛል። የሱቄ ጠባቂ ናት የሚላት ሴት ጋር እዛ መገናኛ የልብስ ሱቅ አለው። ብቻ ይቅርታ ላደርግለት ሰበብ ፈለኩኝ። ጎበዝ ነው። በጥረቱ ኑሮን ያሸነፈ። እንዴት እዚህ ደረስክ ቢባል 1 2 ብሎ ደረጃውን ማስቆጠር የሚችል አይነት ሰው ነበረ። ደስ የሚል ህይወት ያላት ሀብታም የሆንኩ መስሎኝ እንዲሰማኝ አድርጎኝ ነበረ። ሰበብ ፈለኩኝ ክደቱን የሚመጥን። ታፈቅራታለህ? አላፈቅራትም። እሺ ጠጥተህ ሰክረህ ነበረ? አረ መጠጥ ቢባል አላሸተትኩም እንኳን ልጠጣ። እሺ ሰልችሃል? መቼም አትሰለችኝም። እና ለምን? እሺ ለምን? እኔ እንጃ በቃ አላቅም አለ እንባ እየተናነቀው። ሰጠኝ ቀለበት ወርውሬለት ሄድኩኝ። 6 ወር ለመነኝ አስለመነኝ። በጭራሽ አልኩኝ። ቆይቶ ከአንድ ልጅ ጋር ተዋወቅኩኝ። እኛው ጎረቤት የተከራየ የመንግስት ሰራተኛ ነበረ። ከያሬድ ጋር በተለያየን ሰሞን ያው በቅንጡ መኪና ከሱ ጋር የተመላለስኩባትን የሰፈሬን ኮብልስቶን በእግሬ ስኳትን ያገኘሁት ሰው ነው። አብሮ በመኳተን ጸባዩና ትህትናው ማረከኝ። አቀርቅሮ የተማረ ስልጡን፣ እንዲሁም ትሁት ነፍስ አለው። ቅርርባችን ወደ ፍቅር አደገ። ሻይ ቡና ጀመርን። ያው የኪራይ ቤቱ ጎራ ማለት ጀመረ። እሾህን በሾህ ነው ብዬ ከአመት አካባቢ በኋላ ቅልብጭ ባለች ሰርግ ተጋባን። ግን አንዳንዱ እሾህ ሲያመረቅዝ ይኖራል። ያለ ካፊ እንደመጣ እንኳ ሳላየው በሰርጌ ዕለት መልካም ድህነት ብሎ ቦርዱ ላይ ጻፈ። ሄ ሟርተኛ ግን ልክ ነበረ። ገና ባገባሁኝ በሁለተኛ ዓመቴ ጸጉር የሚያቆም ድህነት ጋር ተፋጠጥኩኝ። እሱ ሰብቱን ያገኘው ጅብ ጋልቦ እንደሆነ ምን አባቱ ይታወቅለታል። ይህንን ሳስብ ነበር ደግሞ ነፍሴ በድህነት ቡጢ እየተጠናገረች መሆኑ የገባኝ። ድህነት ቃላትንም ቅላጼንም እሾህ ያደርጋል። ያው ኑሮ ምቾት ሲነሳኝ በያሬድ ምቾት ቀን በቀን አተቃጠልኩኝ። እሱ በተልከሰከሰ እኔ ዋጋ መክፈል ነበረብኝ። ለምቾቴስ ብዬ እንዳላየው ማለፍ ነበረብኝ። ሀገራችን ህይወት ለኩራትም ለይቅርታም አይመችም። ብር ብር ብቻ አልሆነም። ጎልድ ይገርባዩ ሁሉ ወርቅ ቢገኝ እስከ ምድር ወገብ ድረስ ሊቆፍር ዶማውን ይዞ የሚዞር ነው። በዚህ ዘመን ማንም ቢያሟርት ድሃ ላይ ይደርሳል። ነቢይ መሆን አይጠይቅም። በቀደም ታዲያ መንገድ ላይ ፀሐይ ሲከካኝ አገኘኝና መኪናውን አቁሞ ግቢ አለኝ። ኩራት እየተናነቀኝ መሀል አናቴን እንደ ፀሐይ ገፍቶኝ ገብቼ ተቀመጥኩኝ። ምናልባት የወሬ ጉጉት መኪና ከትዳር ይመቻል፣ ደግሞ ቅዝቃዜው፣ ደግሞ ደስ የሚል ሽታ፣ የራሴ ላብጠረን መኪናውን የሞላው እስኪመስለኝ ድረስ የመቆሸሽ ስሜት ተሰማኝ። ደህና ነሽ አለኝ። አይመለከትም፣ እንዲሁም ወራጅ እንደብድ አረገኝ። ወሬ ሁሉ የድሃ ሆኗል። ወራጅ የታክሲ ቋንቋ ነው። አላቆመም። እኔም ወራጅን እንደገና አልደከምኳት። ነገር አለኝ። ይህንን ምቾት፣ ይህንን ሰላም፣ ይህንን ጎኔ የተቀመጠው ሰው የነጠቀኝ መስሎ ተሰማኝ። እሱ ሰጠ፣ እሱ ነሳ፣ የሰው ነገር የሰው ነው ብዬ ማለፍ አልቻልኩም። ነገር አማረኝ። አፌን መክፈት አማረኝ። እምነቴን ያለምንም ምክንያት ረጋግጠ አንዲት ዱርዬ ጋር ተጋደምክ አልኩት። መንገዳችን ላይ አይኔን ተክዬ ለታክሲ የተሰለፈ ፀሐይ ያደረቀው ህዝብ በዓል ሰሞን ነውና በጎች በሬ መንገድ ላይ ተረማመሳል። እንደዛ ተሰላፊዎች ነኝ። ከዚህ ሲመለከቱኝ ተበሳጨሁኝ። እንደተረጋጋ ልክ ነሽ፣ እኔ እንደ እንስሳ ራሴን መቆጣጠር ተስኖኝ የማይሆን ነገር ሰራው አለና መሪውን በመዳፉ መታው። መሪው ምን ያድርግ? ዘዋሪው እንጂ መጠርቀም ያለበት። እንስሳ አይደለም የተልከሰከስከው፣ እንደ ውሻ ነው አልኩት። ውሻም እንስሳ ነው አላለኝም። አዎ እንደ ውሻም እንደ አህያም ልከስከስና ደደብ ሆኜ የማይሆን ነገር ሰራው። አንድ የተረገመ ቀን። አንቺ ግን የልብ ይቅርታዬን ወርውረሽ በትዳር ስም እኔ የሰራሁትን ለዘላለም ልትሰሪ ወሰንሽ አለኝ። መኪናውን አቆሞ ሰፈሬ አድርሶኝ ነበረ። እንዴት ሰፈሬን አወቀው? ምንም ሳልናገር ወርጄ ሄድኩኝ። ትዳር ስም ነው የሚመስል አዘገምኩኝ። ወደምኖርበት ከከተማ የወጣ ኮንዶሚኒየም 4ኛ ፎቅ ላይ ከባለቤቴ ጋር ወደምኖርበት ድህነት። ይህ ጠንቋይ ልጅ
ቀና ብዬ ህንፃውን ሳየው ጠዋት አስጭቻቸው ሄድኩት የባሌ 2 ሸሚዞች ተሰዶ ባዶውን እንደቀረ አገር ባንዲራ በግድ የለሽነት ይወዛወዛሉ። በትዳር ስም መሰለኝ ዞር ብዬ ተመለከትኩኝ። የአዲስ አበባ መብራት ፏ ብሏል። ስንት ያየሁባት ከተማዬ እንደ ምራቅ የተፋች መሰለኝ። የተሰደድኩ መሰለኝ። ሱዳን፣ ሊቢያ ቆሜ አዲስ አበባን በትዝታ ማያት መሰለኝ። የጠንቋይ ልጅ አሌክስ አብርሃም